ምን አለ ነው ፎንቃ? ምን ማለት ነው ፎንቃ? እኔና ማይን እንተዋወቃለን። ምን ማለት እንደሆነ አልነግርህም። እኔ ያልኩት አዳር ምን ስትሰሪ አድረሽ ነው አሁን የምተኙ ነው ያልኩት። የቀን ቀን እንቅልፍ ለምጄ ነበረ። ቀን ቀን እንተኛለን። ለዛ ነው አሁን የቀኔ ላይ እገባበታለሁ። ከዛም ያው በቃ እንደዚህ ተወዛግቤ ቁጭ ብዬ ቀረሁልህ ማለት ነው። ጓደኛዬ ጤው ያለ እንቅልፍ ወስዷታል። ማርያም ቆይ ላሳያችሁ እንዴት እንደተኛች ማለት ነው። አሸበል ገዳዊ የሆነ እንቅልፍ ተኝታለች። ያሰማ መስማጠጥ ነው። ቀስ ብዬ ነው የማወራው እኮ እንዳረብሻት ብዬ ማለት ነው። ሳቅብኛ ምን አለበት? ኧረ ወገቤን አሞኝ አትበይኝ፣ ይደብራል። ባልቴት ነው ወገቧን የምትለው የሆነች እንዴ? እኔ ባልቴት አይደለሁም እንዴ? እስቲ ይሄ በደንብ ጉድ እኮ ነው። ሴት ልጅ 5 ዓመት ካለፈት ካላስ አሮጊት ነች እንዴ? ምንድን ነው? እኔ በግድም ያላረጅም አልልም እንግዲህ ምን ይበርዳለ? ምን አስበህ ነው? አላለችም። አይ መድኃኒዓለም አታዝጉኝ፣ አታዝገኝ። አሁን አንተ የተመታክ ልጅ ያይ ምጉያይ እንዴት ነሽ ውዴ? ሰላም ነሽ ወይ? እና ያለሁልሽ እኔ ፍቅር ላይክ አድርጉ እስኪ በላይክ ግቡ። አበባዬ ወይ በየማረ እንዴት ነሽ? ደህና ነሽ ወይ? አለሽልኝ? ትግራዊት ነኝ ውዴ የኔ ቆንጆ። እኔ እና አንቺማ እየተሸዋወድን ነው የኔ ማር። አመሰግናለሁ የኔ ፍቅር። ክብር በይልኝ። ቪዲዮ ያጫውትልሻለሁ ግን ላይክ ላይ ያገኘሁሽ አይደለም። አንቺ የምትገቢበት ሰዓት እንትን እያለኝ ነው፣ እየገባሁ ነው እኔ ወድ ማለት ነው። ቪዲዮ ያጫውትልሻለሁ እሺ የኔ ቆንጆ። ቻው አልፈዝግሽም። አረ ምን ንግግር አለም ቻው የምትለው? መሄድ ፈልጌ ነው በል። አመሰግናለሁ እኔ ወደ ትበርልኝ። አዎ ሳር ቀይረሻል መሰለኝ። አዎ ኩሽና ውስጥ ተቸገርኩ እኮ እየጮሃል። ኩሽና ውስጥ የማይጮህ ነገር ጠይቂኝ። ዝም ብሎ ይጮሃል እቃ ሁላ። እዚህ ላይ ሰዎች 10 ይመጣሉ ይገባሉ። በቃ አስጠላኝ። ነፃ ነው በዚህ ሰዓት የምገባው። የእረፍት ሰዓቴ ማለት ነው። 2 ሰዓት አለኝ እረፍት፣ ቀን ቀን የምንተኛበት። የእሱን ሰዓት ወደዚህ አሸጋሸኩት። አሁን ሴትዬ ፊቴን አሳይቻት ልመለስ። ጓደኛዬ ተኝታለች። የሞት እንቅልፍ ነው የተኛችው። ክርስቶስን ወላስታንኮራፋ ይሰማላል ስትል ይሰማል። ደምሷ